ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ ጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። ቁጭ በሉ። ጌታ ይባርካችሁ። ለእናንተ የማካፍለው ሐሳብ እኔ ላይ ኦልሬዲ መስራት ስለጀመረ በሕይወታችሁ እንድሰራ ነው የማካፍለው እንጂ የስብከት ቀጠሮ ማሟያ አይደለም የመጣሁት። ማለት ስለጠሩኝ እንደ መምጣቴ አይቀርም፣ እንደሱ አይነት ግን አይደለም። መልእክት ነው። አሁን ከዚህ በኋላ እንግዳ ነገር ይሆናል። እግዚአብሔር ማለት ለረጅም ጊዜ ድካም ውስጥ ገብተናል። የተለያዩ እግዚአብሔር ሆይ ብታስበን በምን ነው ስሰብክ የቆየሁት። አሁን ግን እሱ ዘመን አይደለም። እግዚአብሔር ታሪክ ቀይሯል። እኔም እንደሱ አልቀጥልም። ከዚህ በኋላ አልቀጥልም። መልእክቴን ስትሰሙ የነበራችሁ ካላችሁ እንዲህ በዚህ አይነት ህይወታችን ባልቅ የለመነውንና ያስለመርከንን ፍቅርህ ውስጣችን ደብዝዞ 50 ብር የሰጠን ሰው እንኳን ሞቅ አድርገን ጌታ ይባርክ ማለት እየቻል ኢየሱስ 50 ብር ያህል የሰጠን እስከማይመስል ሆኗል። በምድራችን ሆኗል። የሆነ ነገር ይጠቅመን ከሆነ ሰባኪ የሚያደርገኝ ከሆነ ታዋቂ ሰው የሚያደርገኝ ከሆነ እሺ ልሞክረዋለሁ። ቤት የሚያስገዛልኝ ከሆነ ትዳር የሚያስይዘኝ ከሆነ ወደ መሆን ተለወጠ። አሁን ወንጌል ወደዛ ተቀየረ። ኢየሱስ የ10 ብር 50 ብር የሰጠ አይነት ባለውለታ እስከማይመስል ድረስ ማለት ነው። ከእርስ በርስም የተነሳ ጭምር ነው። ሁሉ ውለታውን አጥቶት አይደለም። ኢየሱስ ከየት እንዳወጣ ሁሉ እኮ ያውቀዋል። ግን ስጋ አይደለም ድሮም ኢየሱስን ያከበረው ጌታ በመንፈስ አድርጎን ነው። አሁን ግን ያንን ኃይል ጠላት በአንድም በሌላ ያለን እያስመሰለ አደከመን። አሁን በቃ ይላል እግዚአብሔር። በዚህ አይነት መንገድ አይቀጥልም። በእግዚአብሔር ቤት ውስጥ አይቀጥልም። የአንድ ሰው ተዋንያን የሚሆንበት ዘመን ከዚህ በኋላ አይቀጥልም። እኛው በቃ የብጫ ለባሾች ተርተራ የሚባል አይቀጥልም። ተሰብስባችሁ ምናልባት ጌታን ያለማቋረጥ የምናመልክበት የሰዓት ገደብ ከዚህ በኋላ ስለመኖሩ እርግጠኛ አይደለሁም። ማለት 4 ሰዓት 7 ሰዓት ስለመሆኑ አልነበረም፣ አናቀውም። ኢየሱስ ወደኛ ሲመጣ እንደሱ አልነበረም። አሁን ብዙ ፕሮግራም አበጀን። ትላልቅ ሰዎች ሆን ስም ወጣልን። ብዙ የሚፈልጉን ስላሉ ኢየሱስ ምን ያደርጋል? ኢየሱስ ኮምፒውተሩ አለልኝ፣ ጓደኛ አለች፣ ልጅ አለ፣ ምስ አለ፣ ባል አለ፣ ሁሉ ሞልቷል። ስለዚህ ምን ያደርጋል ኢየሱስ? ሲመች 10 ደቂቃ አልጋጋ አካባቢ ምናልባት ባናግረው አይሆንም። ከዚህ በኋላ እንደሱ አይቀጥልም። ወንድሜ አዲስ ወደ ጌታ የመጣችሁ ሰዎች በነበረው አይቀጥልምና አዲስ አካሄድ ነው ከዚህ በኋላ። ምንድነው ሊሆን ያለው? የእግዚአብሔር መንፈስ በእኛ ላይ ይወርዳል። ይሄ ነው መልእክቴ። ይወርዳል የእግዚአብሔር መንፈስ። ይሄ ልሳን ለማናገር አይደለም። ልሳን ተናግረ በቃ በመንፈስ ቅዱስ ተሞልተሃል እሺ ምልክት ያልነው የኛ ምልክት ነው። በሙሉ ወንጌል መንፈስ ቅዱስ መሞላታቸውን ቃሉም ስለሚል መንፈስ ቅዱስ መሞላታቸውን የምናረጋግጠው ብቸኛ ምልክት እሱ ስለሆነ ነው። እሱ ነው የተጠቀምነው እንጂ ለልሳን ማናገር አይደለም። መንፈስ ቅዱስ ወደ ምድር የወረደው አይደለም። ይሄም በስርዓት አንድ በአንድ ለመግለጽ
ጊዜ ይፈጅብኝ ይሆናል። ቢሆንልኝና ቋንቋ ብችል ስለማልችል ነው ቋንቋ ስለማልችል ነው ተከታትላችሁ ምን ልፈልጎ ነው የሚለውን ለኔ ያስረዳ መንፈስ ቅዱስ አጠገባችሁ ስላለ ለእናንተ ስለሚያስረዳ ምንድነው ሊሆን ያለው ብላችሁ ደንግጣችሁ ከዚህ ሰዓት በኋላ ማለት እሁድ አምልኮ ላይ አይደለም ማወራው ቀናችን ዘመናችንን እግዚአብሔር አምላክ ለሚፈልጉ ሊቀይር ጌታ መጥቷል። ለምን ብዙ ሰዎች እንዲህ አርገ የማቀ ጌታ እንዲህ ሆኜ ልሰብሰብ ወዳንተ የሚሉ ስለበዙበት መንፈስ ቅዱስ ዳግም ለዚች ቤተክርስቲያን ይወርዳል። እሱን ሊያረግ ጌታ ፈልጓል። አሁን ራሳችሁን አዘጋጁ። ለነከሌ እዚህ መካከል ሶስት ሰው ይቀባል የሚለውን አይነት መልእክት አይደለም። ለተዘጋጁ ሁሉ የጌታ መንፈስ ይወርዳል። ምን ማለት ነው እሱ? ምን ማለት ነው? ጥቂት ሰዎች ቤት ጌታ ምንተቀምበት አቤት ጥሩ ሰባኪ እንዲባል አይደለም። ዘመኑ እንደሱ ሆኗል። አሁን እግዚአብሔር ያንን የሚሽርበት እንዲህ አልነበረም። አናቅም እንዲህ አይነት አደራረግ ጥሩ ሰበከ ዛሬ ብለን ተለያይተን አናቅም። እግዚአብሔር ነበረ አገኘ ነው ብለን ነው ምን ላይ የነበረው። አሁን ግን ጥሩ ሰባኪ መጣ፣ ጥሩ ፈውስ አድራጊ፣ ጥሩ አጋንንት የሚያወጣ ምናምን መጣ። ሰዎች ኢየሱስን ሸፈኑ፣ ከኔው ጭምር። ከዚህ በኋላ ኢየሱስ አይሸፈንም። አዲስ ኪዳንና ብሉይ ኪዳን እንኳን ልዩነቱ እስኪጠፋብን ድረስ ከሌሎች ሰዎች ጋራ ኢየሱስን ዘመኑ ምንም ዓለም ሁሉ ግራ እንደገባት እኛም ግራ ገብቶና ምን ሊሆን ነው ያልን ነው ያለን። እንዴት እንዲህ ሊሆን ቻለ? መንፈስ ቅዱስ ዝም ስላለ ነው፣ ስላልተመቸ ነው። አሁን ግን የጌታ መንፈስ ለሚጠሙት ይወርዳል። እሱ የሚፈልገውን እያሰራ ያልፋል። አንተ የምትፈልገውን አይደለም። ከራስ ፈቃድ የምትወጣበት ጊዜ አሁን ነው። ይህ ቃል የአዲስ ኪዳን መሰረት በክርስቶስ ኢየሱስ የተጣለበት ብሉይ ኪዳንን ዘግቶ አዲስ ኪዳንን ለማቆም ማለትም አዲስን ኪዳን ለመትከልና ዘመንን ሊከፍል ኢየሱስ ክርስቶስ በአብ ፈቃድ እሱም በመታዘዝ ከሰማይ ሰማያት የመጣበት 33ኛ ዓመት አልቆ የሚያስፈልገውን ሁሉ አድርጎ ከድንግል ማርያም ተጸንሶ ተወልዶ ከዛ በኋላ በሷ እጅ አድጎ ናዝሬት ከተማ አድጎ እያዩት እግዚአብሔር ሰው ሆኖ ተመላልሶ እያዩት አጠገቡ ያሉ ኪዳኑ የተሰጣቸው ብሉይ ኪዳንን ተሸክመው ለዛ ጊዜ ያደረሱ የሃይማኖት መሪዎች አልገባ ስላላቸው ገሊላ ወርዶ አሳ አጥማጆችን ተከተሉኝ ብሎ ያልተማሩትን አስከትሎ ከዚህ በኋላ በአዲሱ ኪዳን ተመልሶ ቤት ሰርቶ እስኪመለስ ድረስ የሚሰራውን ስራ አጠንቀቅ አርጎ አስረድቶ እኔ መጨረሻ ማንም ሊከፍል የማይችለው ከፍዬ ሊሄድ ነው ብሎ የተባለውን በመስቀል ላይ ከፍሎ ከጨረሰ በኋላ በትንሣኤ አካል የመጨረሻ ደቂቃ በሕይወት እያለ ገና በሥጋ ወራቱ የነገራቸውን እኔ ብሄድ ይሻላል፣ እሱን እልክላችኋለሁ፣ አጽናኙን፣ እሱ ወደ እውነት ሁሉ ይመራችኋል፣ እስከ ዓለም ፍጻሜ ከእናንተ ጋር ይሆናል ብሎ የነገራቸውን አሁን የመጨረሻ ሊያርግ ሰከንድ ሲቀረው አብ የሰጠውን ተስፋ ጠብቁ አላቸው። እኔም የነገርኳችሁ አብ የሰጠውን ተስፋ ጠብቁ። ትእዛዝ ነው፣ አዘዛቸው ነው። ሁሌም የሚገርመኝ በትንሣኤ አካል ነው አጠገባቸው ያለው ማለት በትላንትናው ከሞት በፊት በነበረው ሥጋ ቢሆን አይደንቀኝም። በትንሣኤ አካል አጠገባቸው ደጋግሞ አናግሯቸዋል። አሁንም ጠቅላይ
ጠቅላይ ሚኒስትር ሁንና እኛ ግራና ቀኝ እንሁን አይነት ነገር ነው። መቼ ትመልሳለህ? መንግስትን ይላሉ ፊት የነበራቸውን ጥያቄ አሁንም ይጠይቃሉ። ምንም አላለም። ልብ ሰባሪ ነው ይሄ። ስለዚህ የክደቱ የመበተናቸው ከሞቱ በፊት የገጠመው ነገር እንደተጠበቀ ሆኖ አሁን በትንሣኤ አካል ሊሄድ ሰከንድ ሲቀር ለነኚህ ሰጥቶ መሄድ አቤት የጌታ እምነት! በነሱ ከታመነ ባንተም ይታመናል። በቃ እነኚህን አምኖ ጠብቁ ካለ እኛንም አምኖናል። ክብር ይሁንለት ለዘላለም። ግን ከመጣና ኃይሉ ካገኘን ይሄንን ጌታ የሚሸፍን ለሰከንድ አይምሮና ልብ ላይ ከተቀመጠ እድል ፈንታ አይኖረንም። ሰይጣንንም ከዙፋኑ ፊት ወርውሮታል እግዚአብሔር በክብሩ ጉዳይ። ሲኦል የበቀለ እንዳይመስላችሁ ዲያብሎስ ክብር ሰጪ የነበረ ሙዚቃ መሪ ነው። ለኢየሱስ ክብር የማትሰጥ ነፍስ አትገባም እዛ። ውርደቱ የጫፍ ነው የሚሆነው። እግዚአብሔር እሱንም ጸጋ ይሙላብን። እነኚህ ሰዎች እንደዚህ አይነት ሁኔታ ላይ እያሉ ነው። ሌላ ነገር ይሄ ለእናንተ አልተሰጠም። ነገር ግን አለና ቀጥሎ የተናገረው ኃይለ ቃል ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የብሉይ ኪዳንና የአዲስ ኪዳን መካከለኛ መልእክት ይሄ ነው። ይሄ መልእክት ያልገባውና በዚህ መልእክት ያልተካተተ ሰው አዲስ ኪዳንን መኖር አይችልም። ሃይማኖት ሊኖር ይችላል። ይሄ መነሻ ነው። ጌታ ወደ ሕይወታችን የመጣው በዚህ ቃል በዚህ ኃይል ነው እንጂ ኖርማል ትምህርት ኖርማል የደህንነት ትምህርት ጨርሶ መጠመቅ ይሄን አሁን የምጮኸውን አያስጮኸኝም። ይሄን ሁሉ 55 ዓመት የድነት ትምህርት አላደረሰኝም። በእኛ ጊዜ አልነበረም። 3 ዓመት በኋላ ነው ውሃ ጥምቀት የተጠመቅኩት። የመንፈስ ቅዱስ ኃይል ወርዶ ማለት ነው። እያገለገልኩ ቆይቼ የሚያጠምቅ ሰውም ስለሌለ ያኔ የነበረውን ለምንድን ነው እንደገና መንፈስ ቅዱስ እኔም ላይ ይውረድ የምለው? ያ ኃይል በብዙ ነገር ገፋ ነው። አልተመቸውም። መቅደሱ ይዘጋጅለት ዘንድ ይፈልጋል። የዛሬ መልእክቴ እሱ ነው። ለመንፈስ ቅዱስ ለመውረድ መዘጋጀት ያለበትን የምናገረው ስላለኝ ነው እንጂ መንፈስ ቅዱስ መውረዱ አይቀርም። በእንዲህ አይነት ድካም ወደ ሙሽሪት ኢየሱስን አትጠብቅም። የትኛውም ሙሽራ ያገባችሁ ብዙ እዚህም ጉባኤ መካከል አላችሁ። ልታገቧት የሄዳችሁት ሙሽራ በማድ ቤት ልብስ አልጠበቀቻችሁ። እስከዛሬም ባለቤቴ ያን ጊዜ ለብሳ የጠበቀችኝ ከዛ በፊት አውቃታለሁ። የዛ ዕለት አምራ የጠበቀችውን አይነት ያንን ድባብ ሊመልሰው አልችልም። ቪዲዮም አይመልሰው። ሁለቴ አይሆንም፣ አንዴ ነው። ሙሽሪትን እንደሱ ሊያዘጋጅ መንፈስ ቅዱስ ምድር ላይ አለ። አልተመለሰም፣ ወደ ሰማይ አለ በመካከላችን። እዚህ ክብር ይሁንለት ለዘላለም። ማደሪያው ከተዘጋጀ እነሱ ላይ በወረደው ኃይል አሁንም ተመልሶ በእናንተ ላይ ነው የሚወርድ። የተወሰኑ 4-5 ሰው አይደለም እየጠየቅኩ ያለሁት። በእናንተ ላይ ይወርዳል የእግዚአብሔር መንፈስ። 120 ላይ ነው የወረደው። እሱን ሊያደርግ ነው። ያ ከመሆኑ በፊት ግን 3 ቦታ ከፍለዋል። ይሄንን የመጀመሪያው ለምንድን ነው የእግዚአብሔር መንፈስ የሚወርደው በአማኞቹ ላይ? ለምንድን ነው የሚወርደው? ቅድመ ሁኔታዎች ስላለቁ ስለተጠናቀቁ። መንፈስ ቅዱስ በብሉይ ኪዳን መንፈስ ቅዱስ እንዲሁ ዝም ብሎ ህዝብ ላይ አልወረደምም፣ ሊወርድም አይችልም። እንዳውም በጣም በዛ ብሎ ወረደ ከተባለ 70 የእስራኤል ሽማግሌዎች ላይ ሙሴ ላይ ከነበረው ላይ እሱ ላይ ያደርጋሉ። እሱ የጥበብ መንፈስ እንጂ መንፈስ ቅዱስ እነሱ ላይ በቋሚነት ኖሮ ቢሆን በረሃ ውስጥ ባልቀሩ። በብሉይ ኪዳን መንፈስ ቅዱስ ሰው ላይ አይቆይም። ጥቂት ሰዎች አማኞች ናቸው በብሉይ ኪዳን መንፈስ ቅዱስ መጥቶ በእምነት እንዲድኑ የረዳቸው። መንፈስ ቅዱስ ስጋ ለባሽ ላይ አይቀመጥም። ለምን?
አሮጌው ሰው ብለን በድነት የተማርነው በአዲስ ኪዳን ሐዋርያው ጳውሎስ ከዚህ መንፈስ የተነሳ ተረድቶ የጻፈው መጽሐፍ የገለጠልን አሮጌው ሰው የሚባል እኛ ውስጥ አለ። ከሰይጣን ጋር ተወዳጅቶ የኃጢአት ምንጭ መሆን የሚችል እሱ ላይ መንፈስ ቅዱስ ገብቶ መቀመጥ አይችልም። 24 ሰዓት ኃጢአት በማድረግ ደስ የሚሰኝ ማንነት ነው እሱ። ከሰይጣን ጋር ወዳጅ ነው። ጌታው ዲያብሎስ ነው። ኤፌሶን 2 የምናገረው እሱን አለቃ የሚገዙት እነኚህ መናፍስቶች ጫት የሚቅመው ሲጋራ የሚያጨሰው ባክህ ሲጋራ ምን ያደርግልሃል አቁምና ና ብትለው ጌታው ውስጡ ያለውን አሮጌውን ሰው ስለሚያስገድድ ሊተው አይችልም። አሮጌው ሰው መጀመሪያ መሞት አለበት። እንዴት ነው የሞተው? ኢየሱስን ስንቀበል አሮጌውን ሰው ከውስጣችን ገደለው። ጌታ ሞተ። ከዲያብሎስ ጋር ወዳጅ የነበረው የፈለገውን ዲያብሎስ የሚፈልገውን ሲያዝ የሚያረጋው ያንን ገደለው። እሱን ለመግደል የሚችለው ኢየሱስ ሲሞት ብቻ ነው። ኢየሱስ ሞቶ ያንን ኪዳን ዘረጋ። በኢየሱስ የሚያምኑትን አሮጌውን ሰው ከውስጣቸው ሊገድል ጌታ ኢየሱስ ክርስቶስ ያንን ኪዳን ፈጸመ። የመስቀል ሞት ዝም ብሎ ይሄ ደም ፈሰሰ ምናምን የምንለው ጉዳይ አይደለም፣ የንግግር አይደለም። ኢየሱስ በዓላማ ነው ያደረገው። የሰው ልጅ ማይችለው ንጹህ ደም መፍሰስ ነበረበት። ኢየሱስ ክርስቶስን ልክ ተሰብስበው እዚህ ጌታ ሆይ እባክህ ሕይወቴን ተቀበለኝ እኔ ኃጢአተኛ ነኝ ስንል በማናየው መንገድ መንፈስ ቅዱስ አሮጌውን ሰው አንስቶ መስቀል ላይ ይጠርቅና እኛም በክርስቶስ አካል ውስጥ ይጠምቀናል። ክብር ይሁንለት ለዘላለም። እዚህ የተቀመጣችሁ ኢየሱስን የምትወዱ ጌታ ኢየሱስ ክርስቶስን አምናችሁ እየተከተላችሁ ያላችሁ ይሄ አሮጌው ሰው ባይሰቀል ብላችሁ እናንተ ወደዚህ ቤት የመምጣት አቅም አይኖራችሁ ባትፈልጉ አሮጌውን ሰው ወደ ኢየሱስ ስትመጡ ከውስጣችሁ ሰቀለው ጌታ። እሱ የሆነው ኢየሱስ በመስቀል ላይ በመሞቱ ነው። ክብር ይሁንለት ለዘላለም። እስቲ ክብር አግቡ ለኢየሱስ። ለዚህ ይሄ ስራ ተራ ስራ አይደለም። ቅድመ ሁኔታው እሱ ነው። መንፈስ ቅዱስ እኛ ላይ ዝም ብሎ ይወርዳል ብለን አይደለም። ባላመነ ሰው ላይ አትጫን እጅህን። ኢየሱስ ክርስቶስን ባላስተናገደ ህይወት ላይ አይጫንም። ዝም ብሎ በጅምላ የሚወርድ እንዳይመስለን። ኢየሩሳሌም ከተማ ምዕራፍ 2 ላይ ሄዳችሁ ስታዩ ብዙ ህዝብ ነው የነበረው። የወረደው 120 ላይ ነው። አልተሳሳተም። ኢየሱስን አምነው የህይወታቸው ጌታ ባደረጉት ላይ እሱ መጠናቀቁ እንዳለ ሆኖ እያንዳንዱ ሰው በነፍስ መከፍ ኢየሱስ ክርስቶስን የህይወቴ ጌታ ሁንልኝ ብሎ ማስተናገድ አለበት። እዚህ ጉባኤ መካከል አዳዲስ ሰዎች ካላችሁ ዛሬ ለእናንተ የእድል ነው። ኢየሱስ ክርስቶስ አንተ ለኃጢአቴ ብለህ በመስቀል ላይ ሞተህልኛል፣ ህይወቴን ላንተ ሰጣለሁ፣ እባክህ ኃጢአቴን ይቅር ብለህ ልጅ አድርገኝ ስትሉት ኢየሱስ ኃጢአትን በማድረግ ይደሰት የነበረውን ይህን አሮጌውን ሰው ከአዳም የወረስነው አሮጌው አዳም የወረስነውን እሱን ይሰቅለውና አዲሱ አዳም በውስጣችን ዳግም ይወልደናል። መንፈስ ቅዱስ በእውነት ቃል አስቦ ወለደን የሚለው እሱ። ይሄ ቅድመ ሁኔታ የሚያስፈልጉ ቅድመ ሁኔታቸው ነው። ኢየሱስ ክርስቶስ መሞቱ ግድ ነው። ና ሞቶ ተቀብሮ መነሳት ግዴታው ያ ሆኗል። አሁን የምንጠብቀው ጉዳይ አይደለም፣ እሱ አልቋል። ሁለተኛው የኛ ፓርት ጌታ ኢየሱስን ተቀብሎ ኃጢአቴን ይቅር በለኝ ልጅ አድርገኝ የሚለው እሱም አልቋል። ቅድመ ሁኔታው ተጠናቋል ያልኩት አንዱ ለሱ ነው። እዚህ እኔ ለአዳዲስ አማኞች አይደለም እየተናገርኩ ያለሁት በጌታ ላላችሁ ነው። ይሄም ተጠናቋል። ሶስተኛው የመንፈስ ቅዱስ ኃይል በእርሱ ላይ እንዲወርድ አማኝ እንዲለምን ታዟል። ይሄን ደግሞ ያላደረገም የለም እያደረግንም ነው። ጧትም ቅድም ወንድማችን ከፊታችን ወጥቶ እሱኑን ነው ስለምን የነበረው ይታያችኋል። የመንፈስ ቅዱስ መፍሰስ ዓርብ ዕለት መጥቶ ሰምቶኝ ከሆነ ካልሆነ በስተቀር ይሄ መጀመሪያው
ቅድመ ሁኔታው ተጠናቋል። መንፈስ ቅዱስ በእኛ ባንተ በኔ በርሶ በሁላችን ላይ ለመውረድ ይወርዳል። ወይኔ ላይ ማን እጁን በጫነልኝ? እጅ መጫን አይደለም። ካስፈለገ እጅ በመጫንም እግዚአብሔር ጸጋ ይሰጣል። አውቃለሁ። እሱን መከላከል ሄደ። አሁን የእጅ መጫን ጉዳይ አይደለም። እጅ ተጭኖ አይደለም። ከሰማይ ነው እሳት በቤታችን ላይ የወረደው። ከዚህ በፊት ስናገር ሰምታችኋል። የዛሬ 55 ዓመት እሱ ነው ዛሬ ድረስ ያቆመኝ። በፊቱ ግን ያለፍኩባቸው ጎዳናዎች ከደርግ ስደት እግዚአብሔር የለም ከሚሉ አስከፊ ሰዎች ወይኒ ቤት ውስጥ ካሳለፍኳቸው በልዩ ልዩ ሁኔታዎች ካለፍኳቸው ሁኔታ የተነሳ መንፈስ ቅዱስ እንደሚመቸው አልሆንኩለትም። ኑሮ በፊቴ ጫና መጣ። ማንም ዛሬ ቤተክርስቲያን አለች፣ ቀለብ ትከፍላለች። ብታሰር አንድ ሰው ይደርስልናል። ያኔ ማን ነው የሚደርስልን? እስር ቤት 1 ዓመት ሲቆይ ማንም ዞር ብሎ አየን የለም። እነኚህ ሁሉ ጫናዎች ለእግዚአብሔር መንፈስ እንዳልመች አረገኝ። አሁን እድል ሰጥቶኛል። እንደገና ከዚህ በኋላ ከምንም ጋር አላመቻምችም። ኢየሱስ በሕይወቴ ከብሮ አልፋለሁ። ለኔ ብቻ አይደለም የምናገረው ያለ በእናንተም ሕይወት እግዚአብሔር መክበር የምትፈልጉ እንዲከብር የምትፈልጉ ከሆነ እግዚአብሔር ስራ ሊጀምር ነው። ሙሉ ጊዜ ትሰጣላችሁ አላልኩም። እኔ በስራ ዓለም ነው። አሁን ቅርብ ጊዜ ነው ሙሉ ጊዜ የሰጠሁት። ዘመኔን በሙሉ እየሰራሁ ነው ያገለገልኩት። ይሄ ሙሉ ጊዜ መጥሪ እሱ እግዚአብሔር ለተለየ ዓላማ ሰዎችን ሲፈልግ ወደ ተለያየ ቦታ ይሸኛል። ይሄ አሁን ቢሮ እንድንጠብቅ አይደለም። ከዚህ በኋላ ቢሮ የሚጠብቁ ሰዎች በእድሜ የገፉ መሄድ ያቃታቸው ከራራላቸው። ለነሱ እንኳን ከራራ ነው እሱ እንጂ እነሱንም ወደ ጋምቤላ ታዴ አይለቅህም። በእና ቢሮ ጠብቃለሁ ብለህ ጨዋታ እንዳይመስላችሁ። የምሬን ነው የምለው ያለሁት። የምናየውን ነው የምነግራችሁ ያለሁት። ነርስ፣ ዶክተር፣ ኢንጂነር ምናምን አድርጎ በተለያየ ሙያ አስተማሪ፣ የግብርና ሰራተኛ የተለያየ ሙያ ሰጥቶ ሙሉ ወንጌል ቤተክርስቲያን በእነኚህ ሰዎች ስትተከል የኖረችው ያ ዘመን እግዚአብሔር ከዛ ባለፈ አሁን ደግሞ በኢትዮጵያ ውስጥ አይደለም ከአሜሪካ ከተለያየ ዶላር ትጠብቃል። እግዚአብሔር ከዚሁ ምድር ከዶላር የሚያልፍ ሀብት ያበቅላል ጌታ። ማለት ብዙ ስለሰማችሁ አሁን አሜን እንድትሉ አይደለም። እኔ አሁን ሞቅ ላረጋችሁ አይደለም፣ የሚሆነውን ነው የምነግራችሁ። ጌታ ኢየሱስ እኮ ይህንን ሲናገር እየሞቃቸው አይደለም። እነኚህ መንፈስ ቅዱስ ይወርድባቸዋል ስላቸው እኮ ሞቋቸው ሃሌሉያ ብሎ ኮንፈረንስ ውስጥ አይደለም። እናንተ እንኳን አትሊስት ዘማሪም ዘምሯል፣ ወንድማችንም ጸልየዋል። ጥሩ ቦታ ላይ ስጋ ጉልበት እንዳይመስላችሁ የጌታ መንፈስ ነው። አስተውላችሁ ተጠቀሙ። ይሄን ጊዜ አትደግሙትም። ከዚህ በኋላ ደግሞ በእንዲህ አይነት ሁኔታ አትቀጥሉ። እግዚአብሔር ልዩነት ማድረግ ይጀምራል። ይሄ አዋጅ ነው። ቅድመ ሁኔታው አልቋል ልላችሁ ፈልጌ ነው። ከዚህ በኋላ የሚቀር የኛ መለመን ብቻ ነው። ሁለተኛው ይሄ ሐሳብ የሚገልጸው መጠባበቅን የሚጠይቅ ነው። ጠብቁ ነው ያላችሁ። አሁን እግዚአብሔር እድል ሰጥቶን በዚህ ጊዜ መነገሩ ጥሩ። መጠባበቅ በነገራችን ላይ ውሳኔ ይጠይቃል። እነኚህን ደቀ መዛሙርት ጠብቁ ብሏቸው ወደ የሰፈራቸው ቢበታተኑ ሐዋርያ ሥራ 2 ይሆናል። ጠብቁ። መጠበቅ ዋጋ ያስከፍላል። ስሜትን መግዛትን ይጠይቃል። ለዚህ ጉባኤ ይሄ ፓርት ነው የኛ። አንደኛው ይሄ ነው። መጠበቅ ዋጋ በመክፈል በውሳኔ መጠበቅ ጀምሩ። መቼ? ጾም ጸሎቱ እስከሚያልቅ ሊሆን ይችላል። ጾም ጸሎቱ ማልቆ ካልመጣ ዓመቱን ሊሆን ይችላል። ጠብቁት። ይወርዳል የጌታ መንፈስ። እኔ ከልቤ ነው የምነግራችሁ። ከጌታ ጋራ የተሰጠውን አጀንዳ ጨርሼ ከኢየሱስ ጋር ፍጻሜ ይሆንልኛል የምትሉ ላለመደንዘዝ፣ በጠላት ላለመታለል፣ አረም ላይበቅልባችሁ የምትሹ ሁሉ ይሄንን ማድረግ ግዴታ ነው። ጌታ የምክር ሐሳብ ነው የሚሰጣችሁ ያለ መጠበቅ።
አልጋችሁ አጠገብ ሊመጣ ይችላል። ተኝታችሁ ሊመጣ ይችላል። መኪና እየነዳችሁ ሊመጣ ይችላል። ገበያ ውስጥ ሊመጣ ይችላል። አስተማሪ ያስተማረ ጠመኔ እንኳን አሁን እየቀረ ይመስለኛል እየጻፈም ይሁን በሆነ ነገር ክፍል ውስጥ ከተማሪ ጋር ሆኖ ሊመጣ ይችላል። እንዴት እንደሚመጣ አናውቅም። ይወርዳል ግን የጌታ መንፈስ። እርግጠኛ ሆኜ ነው የምነግራችሁ። አሁንም እየሰማችሁ የሚወርድባችሁ ልትኖሩ ትችላላችሁ። የቀን ገደብ አልተቀመጠም። ለዚህ ነው ዛሬ ሊሆን ይችላል፣ ጸሎቱ እስከሚያልቅ መሃል ሊሆን ይችላል፣ ከጾም ጸሎቱ በኋላ ሊሆን ይችላል። እግዚአብሔር ፊት የተራበ ነፍስ ይሄንን መንፈስ ቅዱስ እንደሚልክ እንደሚያወርድ አምነው 10 ቀን ነው የነሱ 10 ቀን እንደሚሆን ግን አልነገራቸውም። ጥቂት ቀን ነው ያላቸው። በ10 ቀን መገላገላቸው ትልቅ እድል ነው። 10 ቀን ዛሬም ቢያስጠብቅ እኔም ብዙ አልለው። እነሱን 10 ቀን ካስጠበቀ 3 ወር ቢያስጠብቀንም ያንስበታል ነው የምለው። ማለት ምን ማለት ነው? መንፈስ ቅዱስ በእናንተ ላይ ይወርዳል። ምን እንደሚመጣ ምኑን ነው የሚጠብቁት? እኛ እኮ ገብቶናል። ቢያንስ 2000 ዓመት መንፈስ ቅዱስ ስራ እየሰራ ሳይቶናል። ቢያንስ እኛ በማናቅበት በልጅነት አእምሮ በእኛ ላይ ወርዶ ማላቀውን አሰርቶኛል። ማላቀው እኛ እኮ ልምድ አለን። እነሱ 10 ቀን መጠበቅ ማለት ምን አይነት ውሳኔ እንደሆነ አስቡ። ያውም በአይሁድ ጫጫታ መሃል፣ በሚጠሏቸው መሃል፣ በማይፈልጓቸው መሃል ኢየሱስን በሰቀሉ መካከል 10 ቀን ተሰብስቦ መቀመጥ ምን ሊሆን ነው? እየተያዩ ጸሎት ውስጥ ያለ መንፈስ ቅዱስ እንዴት ይቻላል? ከባድ ነው። ለኛ ይቻላል። ቢያንስ ምንጩኛ ውስጥ ገብቷል። አሁን የምንጠብቀው ማንነታችንን በሚቆጣጠር ኃይል እንዲመጣ ነው። እኛ የምንቆጣጠረው ሳይሆን እሱ በሚቆጣጠረን ኃይል ይወርዳል የጌታ መንፈስ። ቤተ ክርስቲያኒቷን እንደሱ ነው የመራት። በኋላ እኛ ተረከብነው። አሁን እናስረክበዋለን። ቤቱ የራሱ ነው። ክብር ይሁንለት ለዘላለም። አይገባችሁም። አንዳንዶቻችሁ ባይገባችሁም ችግር የለውም። እኔ ሁሉ እንድገባችሁ አይደለም። ቅድም ተናግሬያለሁ። ቋንቋዬ ላይገባችሁ ይችላል። መንፈስ ቅዱስ ግን አጠገባችኋል፣ ያስረዳችኋል። የዚሁ የመንፈስ ቅዱስ ኃይል በእነርሱ ላይ እንዲወርድ መጠባበቃቸው ሶስተኛ ሐሳብ በውስጡ ይዘዋል። ሲወርድ እሺ ብሎ ባይታዘዙ ምን ሊሆን ይችል ነበር? አንተ እሳት እያቃጠለ ነው ምናምን እየተባባሉ ምንድነው አውሎ ነፋስ ነው ምናምን እያሉ ይሄ ነገር ይሆን እንዴ? እንዴት አይነት ድንቅ ነው እንዴ! ምላስ ደግሞ ሌላ ቋንቋ ነው የምትናገር። ሁሉ ላይ በአንድ የወረደ ማማንን ይጠይቅ። ያ ራሱ ቁጭ ብለው ደጃቸውን ዘግተው እዛው ማውራት ቢጀምሩ 1 ዓመት በላይ አይወራም እንዴ? ተአምራት አውሎ ነፋስ ለማሳየት ነው እንዴ የመጣው መንፈስ ቅዱስ? ልሳን ለማናገር ብቻ ነው እንዴ? እዛ ግቢ ያንተ ልሳን ያምራል፣ ያንተ የቀሬናን ነው የሚመስለው፣ ያንተ እንትን ነው የሚመስለው ቢባባሉ 1 ዓመት አይፈጅም? እዛ ተሰብስበው ዛሬ እኮ ቪዲዮዎቻችን እኛን ሲያደናንቁ ኢየሱስ ተሰወረ። አቤት እንዴት አይነት ዝማሬ ነበር! እንዴት ይዘላል እሱ! አክሽን ስናሳይ ድራማ ሲሰራ መንፈስ ቅዱስ ሸሸ። አይቀጥልም። በዚህ አይነት መንገድ አይቀጥልም። ኢየሱስ ደሙን ያፈሰሰው ኤሎሄ ኤሎሄ ብሎ የጮኸው ነፍስን ከሲኦል ለመታደግ ነው። ለእኔ ፎቅ ለመስራት አይደለም። እኛ ተመቻችተን ኢትዮጵያ ወርቅ እንድትለብስ አይደለም። ትንሽ ኑሮ ስለ ጫና ስለበዛብን፣ ስደት ስለበዛብን፣ እፎይታ ስለሰጠን ተመቻቸን። እኛ ደግሞ ኢንጂነር ተመስገን ሃሌሉያ፣ እንዴት ኢንጂነር አላሉኝ፣ እንዴት ፓስተር አላሉኝም እያልኩ መኮፈስ ጀመርኩ። አይቀጥልም። ይሄ አይቀጥልም። ኢየሱስ ነው መታየት አለበት። መንፈስ ቅዱስ የመጣው ኢየሱስን ለማደናነቅ ነው። የቀን ቋንቋችሁን አስቡ። ስንቴ ነው ኢየሱስን የምታነሱት? ፕሮግራማችሁ ውስጥ ኢየሱስና መንፈስ ቅዱስ ያለው ፕሮግራም ምን ያህል ነው? ጌታ እግዚአብሔር ቆሻሻውን ከቤቱ ያጠራል።
እየወደዳችሁት መንገድ ላይ እንድትቀሩ ኢየሱስ አይተው። ሙሽሮቹ ናችሁ። ኢየሱስ ክርስቶስ ለሐሳባችሁ አሳልፎ አይሰጣችሁም። ጌታ እግዚአብሔር አምላክ ኃይሉን ያወርዳል። አዎ በጉልበታችን አይደለም። ያ ኃይል ካልመጣ በስተቀር አሁን ከተያዝንበት አንችልም። ወቃ አርጉ እንጂ ገስጹ እንጂ ምናምን ስላን የሚሆን አይደለም አልነው። ልክ ፕሮግራሟ ሲያበቃ እንደ ምንድናት እቺ ወደ ውስጥ የምትገባ እንደ ኤሊ ሰክሰክ አርጎ የሚያስገባ ነገር ነው። እንደሱ አይነት ዘመኑን ልንዋጅ አንችልም። ዘመኑን ዓለም መታከኛ መስማት ሲገባት እኛ ከዓለም ዘመን እየጠየቅን ነው። ነገ ምን ሊሆን ነው ደግሞ ምናምን ማለት ጀመር። ነገን የሚያውቅ አምላካችን እኛ ውስጥ አለ። ተገለባበጠ። ሁላችሁም እያነከሳችሁበት እያመማችሁን ነገር እየነካውን ስለሆነ አሜን ሃሌሉያ እንደማትሉ አውቃለሁ። ውስጣችሁ ያለ ህመም ነው። ይሄ ህመም ነው። ግን ወዴት ይገፋል? አሁን እግዚአብሔር ሊነሳ ነው እያልኩ ያለሁ። እሱ በኃይሉ ድሮም እኛ ሪቫይቫል አምጣ ብለን አይደለም። ራሱ ነው ሳናስበው በላችን ለስለላ ነው የገባሁት። እኔ ዝሙት ይሰራሉ የሆነ ነገር ያደርጋሉ ሲባል ነው እዛ የገባሁት እንጂ ኢየሱስ የሚባል የት አውቀዋለሁ? ቃልቻ የነገሰበት አጋንንትን የሚያመልኩ ሰዎች እንደወሰደ ወንዝ ውስጥ የሚከት የሚያሰቅል መናፍስ ሞላበት አካባቢ ነው ያደግኩት። ኢየሱስ የሚባል በአግባቡ ማን ያውቃል? እኔ አካባቢ ሰፈሬ ላይ አይታወቅም። እናንተ እድለኞች ናቸው። አዲስ አበባ መሃል የኢየሱስ ስም የሚነገርበት ጥሩ አዳራሽ ውስጥ ነው ኢየሱስን ያገኛቸው። እንዲህ የሚቀጥል እንዳይመስል ነገ በነፍስ ወከፍ ይሄንን ኢየሱስ ትቀጥላለህ፣ ታመልካለህ፣ አታመልክም፣ ትክዳለህ፣ ታመልካለህ የሚል ፊት ለፊት ይመጣል። ያኔ ምን ትሆናለህ? ኃይል ከሌለ አትችለው። ያ ኃይል ነው እዚህ ውስጥ የሚያሳልፍ። ያለበለዚያ እጅ ሰጥተህ ታልፋለህ። እግዚአብሔር አምላክ ዛሬ ኃይል የሚመጣበትን መንገድ እያሳያችሁ ነው። ኃይል ካልተቀበላችሁ በስተቀር ከፊታችን ያለውን ዘመን አታልፉት። ይሄ በድርድር አይቻልም። ዲሞክራሲ አጋንንትን በጠመንጃ ማን ያስረዋል? አጋንንት በጠመንጃ አይያዝም። ሰውን ነው። ሰውየውን አስገድሎ እስር ቤት ከቶ እሱ ሌላ ደግሞ እስር ቤት ለመክተት ወጥቶ ሌላ ውስጥ ደግሞ ገብቷል። ማን ነው በፈንጂ ይገኛል? ስለዚህ ፈቃደኛ ሆነው ልሳን ሲያናግር እሺ ፈሰሱ አብረው። እሳቱ ቢነድ እሺ፣ አውሎ ነፋሱ ሲያልፍ እንደ ጉሽ ወይን ጠጅ ሲንገዳገዱ ከዛ ተነስተው ሰዎች በጭምጭምታ መንፈስ ቅዱስ ደግሞ እብድ አያረግም፣ ከአእምሮ አወጣም። ማድረግ የሚገባቸውን ያሳያቸዋል፣ ግን በራስ ኃይል አይደለም። እና ከዛ ሲባንኑ ህዝብ ሰብስቦ ጠበቃቸው። አንተ ህዝብ ለመሰብሰብ መከራ አትበላም፣ ስቴጅ በመስራት መከራ አትበላም። ኃይሉ ይምጣ እንጂ ራሱ ስቴጅ ሰርቶ ያዘጋጅልሃል። ተሰበሰበ ህዝብ ቆሞ ሲያይ እዛ መሃል እነ ቀያፋ እኮ አሉ። ቤተ መቅደስ እኮ ነው። ኢየሱስን ከ40 ቀን በፊት የገደሉ ሰዎች እኮ አለቆቹ አሉ እዛ። ናውን የቆመው ጴጥሮስ ነው። አስቡ። የመጣው መንፈስ ዝም ብሎ አየር አይደለም፣ የሆነ ነፋስ አይደለም፣ የሆነ አውሎ ነፋስ አይደለም። መለኮት ነው የመጣው፣ ገባበት። ቆመና እናንተ የሰቀላችሁትና የገደላችሁት እነማንን? እነ ቀያፋን። ትናንት ገረድ ፊት የካደ ሰው ምንድነው በደቂቃ እንዲህ ያደረገው? ያ ኃይል ነው። መንፈስ ቅዱስ በልሳን ወንበር ላይ ቁጭ ብዬ እምለው ጉዳይ ብቻ አይደለም፣ እሱ አንዱ ፓርት ነው። ግን የእግዚአብሔር ኃይል ከዛ ያለፈ ስራ ይሰራል። እሱ ነው የሚወርደው። አሁን ከዚህ በኋላ እንደሱ ነው የሚሆን። እያለቃቀስ ኢየሱስ ክርስቶስ ያድናል ብለን ለመናገር ሰቀቀን እያያዘን ምንድን ነው የጠፋው? ኃይል ነው የጠፋው። መጮህም አይጮሃል እኮ ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ትንሽ ለቋል የሚያስብል ቃል ነው የሚወጣው። የሚነገረው ቃል ሞገስና ኃይል የተሞላው ካለ መሆኑ የተነሳ ማን ይሰማዋል? ዞር ብሎ ያደረገውን ጫማ ሲያይ፣ ሸሚዙን ሲያይ፣
ወይ ነካርጎት ነው የሚጮኸው ምናምን ብሎ ከንፈር መጥቶለት ነው የሚያርፉት እንጂ እሱስ ያለ ጀግና ኢየሱስ እንዳለ ሞት ድል አደረገ ኢየሱስ አይደለም ህይወቱ የሚያሳየው። መጀመሪያ ማንነትህ በክርስቶስ ኢየሱስ በእውቀትና በኃይል በሞገስ በብርሃን ይለውጠው። እሱ ሳይሞላ ምላስ ስለለፈለፈ ቴፓ አይሻልም? በእንዲህ አይነት መንገድ ኢየሱስ አይሰበክም። አዲስ አሰራር እግዚአብሔር በምድሪቱ ላይ ይጀምራል። ተስፋ ስላለን ነው ይሄን ማወራው። ከዚህ በፊት ብዙ ሲናገረን የኖረውን እንደተጠበቀ ሆኖ ጌታ ምድራችንን አልተወም። እቺ ምድር ለብዙዎች ሊያደርግ ዘመኑ ስለደረሰ ነው። ተስፋ ቆርጣችሁ ምን ይሻላል እያላችሁ አላችሁት። ይወርዳል የጌታ መንፈስ። አቅጣጫ የሚያስይዝን ሰው አትጠብቅ። እሱ ራሱ ከመጣ አቅጣጫ ያስይዛል። ሶስተኛው የዚህ መልእክት የጌታችን ኢየሱስ ክርስቶስ የኑዛዜ መልእክት የመጨረሻ ኑዛዜ ልበለው ኃይለ ቃል ሶስተኛው ዋናው ሐሳብ ጉዳዩ ጌታ ኢየሱስ ክርስቶስ ኃይል በእናንተ ላይ ይወርዳል ያለበት ምክንያት ምስክሮች እንዲሆኑ ሌላ አይደለም። ለዚህ ነው ብድግ ብሎ የተነሳው። ጴጥሮስ ቆመ። ሌሎችም ሌላ አጀንዳ የላቸውም። እኔ አልሰብክም አልተባባሉም። አይገርምም? ይሄ ህዝብማ ይሄ የሰፋ ህዝብማ እኔ ነኝ እንጂ የምቆመው ማለት ይችሉ ነበር። አንተ ክዳን ነበር። አንዱ የአንዱን ጉለት ማውሪያ ሰዓት አይደለም። መንፈስ ቅዱስ እሱን ሁሉ ይደመስሳል ሲወርድ። አሁን በአእምሮ ቁጭ ብለን እንደምናስበው አይደለም። አሁን እያሰብኩም እንደምሰብከውም አይደለም። ያኔ መንፈስ ቅዱስ ያንን አስተሳሰብ ይጠርገዋል። እኔ ልስበክ የሚባል ነገር አይኖርም። እኔ ተራ አይደርሰኝም አይባልም። በማን ነው ፍሬ የሚመጣው የሚለው ነው ዋና ጉዳይ። እና ሁሉም አብሮ ነው የሚፈሱት። መንፈስ ቅዱስ በኃይል ሲወርድ እሱ ነው የሚሆነው። አንዱ የሰበከውን በሚቀጥለው ሳምንት ሌላው ደግሞ የሚያፈርስበት አይነት አይሆንም። ጴጥሮስ ቆሙ አብረው ስንት ሰዓት። በነገራችን ላይ ጴጥሮስ ሰባኪ አልነበረም። ለአገልግሎት ሁለት አድርጎ ላካቸው ይላል እንጂ አጋንንት አውጥተው ነው የመጡት። ስብከት የት ይችሉበታል? በሽተኛ ፈውሰው አጋንንት አውጥተው ነው የመጡት። መናፍስት ታዘውልናል ብሎ ነው ሪፖርት ያደረጉት። ስብከት አቅም ሰውየው የብሉይ ኪዳን ፕሮፌሰር ከሚሰብከው በላይ ከሚያስተምረው በላይ ያን ክፍል አጥኑት። እንዲህ አይነት የተሰነደ የስብከት ርዕስ የትኛውም ቴዎሎጂያን ሊያስተምር አይችልም። ማለት የትኛውም የቴዎሎጂ ፕሮፌሰር ያችን ከምዕራፍ ከመንፈስ ቅዱስ መውረድ በኋላ ተነስቶ ቆሞ ካለ ጀምሮ እሱ የሰበከውን ስብከት ዛሬ ድረስ ከሱ እንኳን ወዞ ያንን ሊሰብክ የሚችል ሰው የለም። እንዴት ሰመራይዝ አድርጎ በአጭር ደቂቃ ብሉይ ኪዳንን ከአዲስ ኪዳን ጋር ከጌታ ምጽአት ጋር እስከኛ ዘመን ድረስ አያይዞ እንዴት እንደሰበከ ምን እናድርግ የሚያስብል ስብከት መንፈስ ቅዱስ ካልሆነ በስተቀር ወገኖቼ አንችልም። አሁንማ እዚህ ጌታን የምትቀበሉ እናንተ ለፍታችሁባቸው ጌታን የምትቀበሉ ብላችሁ መስከራችሁ ያመጣችሁትን እንኳን እዚህ በአስተካክለን መስበክ አቅቶን ከእጃችን ስንቱ ይሄዳል። መንፈስ ቅዱስ በእኛ ላይ ይወርዳል። ከዚህ በኋላ ትርፋችሁ እጁስ ኪሱስ የገባ ብር ያ መንፈስ ቅዱስ ሲወርድ ምን ማድረግ እንደጀመረ ታውቃላችሁ? በጴጥሮስ ጀመረ። እነኚህ ሰዎች በአንድ ጊዜ ኢየሩሳሌምን ማዳረስ ጀመሩ። ጌታ እስከ የት ድረስ ነው ምስክር ትሆናላችሁ ያለው? እስከ ዓለም ዳርቻ ነው። እነሱ ሞቃቸው 25,000 ደረሱ በአንድ 2 ወር ጊዜ ውስጥ። በቃ እዛቸው እንዳውም እዛው ተሰብስቦ ደግሞ ዲያቆናት ጀመሩ። ዲያቆናት መሰረቱ። ሁሉም ሰው የሚመጣው እዛው ይሰበሰባል። እዛ መጥቶ መዳን አለበት። እንደ ብሉይ ኪዳኑ ኢየሩሳሌም ሊያረጉት ነው። እግዚአብሔር ብድግ አለና እነሱ ዲያቆን ብሎ የመረጡትን እነሱም ቢስላሉ ወርዶባቸዋል መንፈስ ቅዱስ። እነሱ አልታዘዝ ስላሉ ለኢየሩሳሌም ብቻ እንደተመረጡ አድርገው ስለተቀመጡ እስጢፋኖስን አነሳና ድንጋይ አሳረፈበት። ማን ይቀር እዛ? ሐዋርያት ብቻ ሲቀሩ ይላል ምዕራፍ 8 ሄዳችሁ አንብቡ። ሐዋርያት ብቻ ሲቀሩ ሌላው በሙሉ ተበተኑ ይላል። ወዴትና ወዴት ነው የሚለው? እዛ ወደ ይሁዳና ወደ ሰማርያ።
ኢየሱስ እዛ ተማሙቀው 5000 ነፍስ አገኘን ሃሌሉያ እያሉ እንዲቀመጡ አልነበረም። እስከ ምድር ዳርቻ ነው ትእዛዙ። መንፈስ ቅዱስ ሲወርድ መታዘዝ ያልኩት ለሱ ነው። ፈቃደኛ መሆን፣ ምስክር ለመሆን ራሳቸውን አዘጋጁ፣ ተነሱ እና ኢየሩሳሌም እስከ ሰማርያ ደረሰ። ሰማርያ ሲደርስ ሰማርያ ያሉት ወንድሞች ዋነኞቹ ኢየሩሳሌም ስለቀሩ ኑና ባካችሁ እጅ ጫኑ ብሎ ላኳቸው። ዮሐንስና ጴጥሮስን ላኩላቸው። የሄደው እጅ ጫኑ። ያ ሟርተኛ ያው እኔንም ባካችሁ ድል ስጡኝ ያለው ያኔ ነው እና እጅ ጭነው መንፈስ ቅዱስ ተሞሉ። ከዛ በኋላ ወደ ኢየሩሳሌም ተመለሱ ይላል። ሂዱና አንብቡ። ዮሐንስና ጴጥሮስ ወደ ኢየሩሳሌም፣ አሁን ወደ ኢየሩሳሌም የሆነችውን ቦታችሁን እግዚአብሔር የሚያፈርስበት ዘመን ነው። አሁን ያስከዳቸዋል። በቃ ትንቢትም በሉት ብሎ ነበር። እኔ እንኳን አልገባኝም አልተቀበልኩትም ልትል ትችላለህ። ባትቀበልም ይሰራባል። የብዙዎቻችሁ ኢየሩሳሌም ይፈርሳል፣ ይበትናቸዋል እግዚአብሔር። እነሱ እዛው ሰማርያ ሊቀሩ ነበር። እስጢፋኖስን ቁጭ ብሎ ተስማምቶ እየገደለ ያለውን እስጢፋኖስን እና ልጄ ብሎ ተቀበለውና ጴጥሮስ ላይ ያንን ሸክም ዱብ አደረገበት። እዛው ሄዳችሁ አጥኑ። ይተባበር ነበር ይላዛ ልብሳቸውን ይጠብቅ ነበር እዛ እና ከዛ ተነስቶ እኮ ልብ ከተተበትና አሳዳቸው ወደ ደማስቆ ሂድና ብሎ ልብ ሐሳቡን የከተተበት ራሱ ጌታ ነው። እና ያሳደደው እየሄደ ያለ እሱ ለማሰር ነው የሚሮጠው። ዱብ አድርጎ መሬት ላይ ጣለው። ከዛ በኋላ አሁን የምንሰማውን ጭምር ሁሉ መልእክት እንዲደርሰን የተጠቀመበት ይሄንን ሰው ነው። ሐዋርያት ግን ከዛ ሊወጡም አልፈለጉም። ልትወጡ የማትፈልጉ ሰዎች ባላችሁበት መቀመጥ ትችላላችሁ። እኔ ሁላችሁ ላይ አይደለም የተናገርኩት። ከኢየሩሳሌም አንወጣም ሞቆናል ካላችሁ መቀመጥ ትችላላችሁ። መሄድ ለምትፈልጉ ይሄ መልእክት የሚየነካችሁ ያለ ድንገት የጌታ መንፈስ ላችሁ ላይ ይወርዳል። መልእክቴ እሱ ነው። እኛ ምን እናድርግ? እሱም ብዬ ልዝጋ። ጌታ ኢየሱስ ለመዳናችንና ለመንፈስ ቅዱስ ማደሪያ እንድንሆን የሚያስፈልገውን ሥራ የዛሬ 2000 ዓመት ፈጽሞታል። ጌታ የድካሙን ፍሬ ሊሰበስብና አብሮ በአባቱ ፊት ለዘላለም ደስ ሊሰኝ ይመጣል እንጂ ዳግም ለሞት አይመጣም። ከኛ የሚጠበቀው ጌታችን ያከናወነውን ሁሉ ለኛ መሆኑን በእምነት በመቀበል የኃጢአታችንን ይቅርታ በንስሐ መቀበል፣ በዚህም ሥራ ዳግም ልደትን ማግኘት፣ አሮጌው ሰው እንደተሰቀለና አዲሱ ሰው እንደተተካ በማመን የጌታ መቅደስ በመሆን ራስን ለመንፈስ ቅዱስ ሙላት ማዘጋጀት ነው አንደኛው። በጌታ ለሆን ደግሞ ጌታ ለጴጥሮስ እንዳለ ካላጠብኩ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ሁላችን ጌታን ተቀብለን መዳናችንን ያረጋገን ሁላችን አንድ እውነት አጥብቀን ልንረዳ ይገባናል። ማለትም ጌታ ኢየሱስ ክርስቶስን ከልብ የምንወድ ኃጢአት የሆነውን ነገር ድሮ ስናደርገው የምንደሰትና አብዝተን ለማድረግ የምናስብ፣ አሁን ግን ውስጣችን ደስታ በማጣት ሰላማችን የሚረበሽብን ከሆነ በትክክል ጌታ ዳግም ወልዶናል። ከእግዚአብሔር የተወለደ ማንነት ኃጢአትን አያደርግም። የሚሞተው ስጋችን ግን በየጊዜው በጥንቃቄ ካልተጠበቀ ኃጢአት የማድረግ አቅም አለው። አሁን እያደረግን ያለነው የህይወት ጉዞ የተነካካውን ህይወታችንን በቃሉ በማጠብ በጾምና በጸሎት በፊቱ በደሙም ኪዳን እያጸዳን እንገኛለን። አሁን ጾም ላይ ስለሆነ
እንደ ጴጥሮስ እግር ያጠበው ሊያዘጋጀው ነው። በጸሎት የቆዩትም በመሃል የገጠማቸውን እንዲያጸዱ ነው። የብሉይና የአዲስ ኪዳን አማኞች ልዩነት እርሱ ነው። በደንብ ይህንን ስሙ። የኛ ሁለንተናችን ነጽቷል። አሮጌ ሰው ኃጢአትን በመስራት ምንጭ የሆነው ከኛ ውስጥ ተሰቅሏል። ይህ መብት የተገኘው ከክርስቶስ ሞትና ትንሣኤ የተነሳ በእምነት የተገኘ ነው። በብሉይ ኪዳን በእምነት የጸደቁ ከአብርሃም ጀምሮ ጥቂት የሚባሉ የብሉይ ኪዳን አማኞች ነበሩ። አሕዛብ ለዚህ አልታደሉም። በአዲስ ኪዳን ግን ወንጌል መስበክ የሚያስፈልገው በወንጌል ቃል ላመኑት ዳግም ለመወለድ እድል መስጠት ማለት ነው። ወንጌል የምስራች የሚሆነው ለዚህ ነው። አሮጌው ሰው ሞቶ አዲሱ ሰው ዳግም በሰው ሕይወቱ ካልተፈጠረ የእግዚአብሔር መንፈስ ቤተ መቅደስ መሆን አይችልም። ቤተ መቅደሱ ካልተሰራ ደግሞ የእግዚአብሔር መንፈስ በሰው ላይ አይወርድም። እኛ ዛሬ በንስሐ በጌታ ፊት ያለን በየትኛውም ሰዓት የመንፈስ ቅዱስ ኃይል ሊወርድብን ይችላል። ስለዚህ ጸሎታችን በዋናነት የመንፈስ ቅዱስ ኃይል በግልጽ በሕይወታችን፣ በቤተሰባችን፣ በቤተ ክርስቲያናችን እንዲሁም በሀገራችን ብሎም በምድር ላይ ባለችው በክርስቶስ አካል ላይ እንዲወርድ በእምነት መጸለይና ለመሞላት መጠበቅ ይኖርብናል። ሁለተኛው መንፈስ ቅዱስ በየትኛውም ጊዜ በህብረት በግል ወደኛ በኃይል ሲመጣ በየዋህነት በሞኝነት ከእርሱ ጋር በእምነት በደስታ መተባበር ከእርሱ የሚመጣው ሊጎዳን ሳይሆን ሊሞላንና የጌታ ምስክሮች ሊያደርገን ስለሆነ ፈቃዳችንን በሙላት እንልቀቅለት። በእርሱ ላይ ያደግን አርገን አናቅርብ። ሕፃናት እንድንሆንለት ይፈልጋል። ጠላት ከበረከት ሊያጎለን ከስጋችን ጋር በማበር አዋቂ የሆን ሊያስመስለን ይጠራል እንጂ ከመንፈስ ቅዱስ ዕውቀት ጋር ሲተያይ ቁጥር ውስጥ አይገባም። ሕፃናት መሆኑ ያዋጣል። ራስን ባዶ አድርጎ እርሱ ወደ መራን ለመመራት ፈቃዳችንን ሙሉ በሙሉ እንልቀቅ። ሶስተኛው የመጨረሻው መንፈስ ቅዱስ በእኛ ላይ ለወረደበት ዓላማ ተዘጋጅተን እንሰማራ። የፈውስ፣ የስብከት፣ የቤተ ክርስቲያን ሕንፃ አስተዳደር፣ የግሌ ኑሮ ዘይቤ ወዘተ ተሰብስበን ከማድነቅና የወሬያችን ማዕከል በማድረግ ተሰብስበን ከመሟሟቅ ኃይሉ ወደ ተሰጠበት ዓላማ በመመለስ ምስክር ልንሆን እንዘጋጅ። ወንጌል እንስበክ። የዳኑትን ደቀ መዝሙር እናድርግ። እነርሱ ለወንጌል ሥራ ኃይል ተሞልተው እንዲሰማሩ እናድርግ። ያኔ የራሳችን ሕይወት በማይደርቅ ቋሚ ኃይል መንቀሳቀስ ይጀምራል። ቤታችን የኃይል ምንጭ ይሆናል። ቤተ ክርስቲያን የኃይል ቦታ ትሆናለች። ከተማችን በጌታ ኃይል ስር ይገባል። አገራችንም የኃይሉ ተጠቃሚ ትሆናለች። ወደ አህጉራትም ይቀጥላል። ብዙዎች በወንጌሉ ፍሬ ይሰበሰባሉ። ወንጌል ወደ ነገዶች፣ ሕዝቦች፣ ቋንቋዎች ይዳረሳል። የጌታችን መገለጥ ይሁን ይሆናል። እኛም በሕይወት የምንቆየው በቅጽበተ ዓይን እንነጠቃለን። የሞቱት ቅዱሳን ይነሳሉ። ጌታን በአየር እንቀበላለን። የዘላለም ደስታ ይጀምራል። ሃሌሉያ! ክብር ለጌታ ይሁን።